ስሜ አለማየሁ ነዳ እባላለሁ። እኔ ባክግራውንዴ ፋይናንስ ነው፣ አካውንቲንግ ነው የተማርኩት። ዲግሪዬም አካውንቲንግ ላይ ነው። ከዛ ማስተርስ አካውንቲንግ ሰራሁ። ሲፒኤም ጨርሼ ነበረ 2008 አካባቢ ነው ወደዚህ ሀገር የመጣሁት። እሱን አካውንቲንግ ላይ እየሰራሁ እኔ ኢትዮጵያ ያለሁ እዚህ ሀገር ስመጣ አኮምፕሊሽ አደርገዋለሁ ብዬ አስበው የነበረው እና ከመጣ በኋላ ያገኘሁት ነገር አይመጣጠንም ነበረ እና ዋት ኢዝ ዘ ቤስት ኦፕሽን፣ ሌላ ኦፕሽን የተሻለ ምንድን ነው የሚለውን ስፈልግ አይቲ ላይ በጣም ሰዎች ደህና ሲከፈላቸው እና ስራውን በጣም ኢንትረስት እንደሆነ ሳይ ወደዛ ሄድኩኝ። ወደ 2010 አካባቢ ወደ አይቲ ገባሁ፣ ማንበብ ጀመርኩኝ። 2011 የመጀመሪያ ስራዬን ጀመርኩ። 2013 ካምፓኒን ቤማንዳ ቴክኖሎጂ አቋቋመን። ዋናው ቤማንዳ ቴክኖሎጂ ያቋቋምኩበት ምክንያት እኔ አይቲ ሳጠና በጣም ቻሌንጅ አድርጎኝ ነበረ። ብዙ ጋይድ የሚያደርገኝ ሰው አልነበረም። ትንንሹ ነገሮች በጣም ታይም ይወስድብኝ ነበር እና ሁሌ ድሪም አደረገው የነበረው በቃ ልክ እኔ የተከተልኩትን መንገድ ማሳየት ብችልና እንደውም የዛኔ ቪዥን ብዬ የተነሳሁት 500 ሀበሻ ስራ ባሲዝ የሚል ነበረ። መጀመሪያ እንደውም ካምፓኒ ከመመስረቱ በፊት ሰዎችን ቤታቸው እየሄድኩ ነበረ። በጣም ኮሚኒቲው ላይ ኢንፍሉዌንሻል ናቸው ብዬ የማስባቸው ሰዎች ቤታቸው እየሄድኩኝ አሳያቸው፣ አስጠናቸው ነበረ። ከዛ ከባለቤቴ ጋር ስናወራ ቱ ማች ላይ ከልጆች ጋር የሚቻል ነገር ሆኖ አላየሁትም እና እሷ ምንድነው ሰጀስት አደረገ፣ እንደዛ ከምታ ክላስ ነገር አድርገው አንድ ላይ ብታስተምር የሚል ስጠይቀኝ እኔ ይሄ ሁሉ አመት አይቲ ላይ ያሉ ሰዎች እንኳን ያላደረጉት እንዴት አሁን እኔ ባስተምር ማን እንደሆነ ገመቶ ይማራል ሁሉ ስላት፣ እስቲ ጀምረውና ታየዋለህ ነበር ያለችኝ እና 2013 እሱን ስንጀምር የመጀመሪያ ክላስ እንደውም ትዝ ይለኛል ወደ 17 ሰው ተመዘገበ ማለት ነው። አንድ ተማሪ የአዲስ አበባ ዩኒቨርሲቲ አብረን ነበር የጨረስነው። እሱ ስራ ሲይዝ ፎ ያልኩኝ ማለት ነው። እዚህ ግሎባል በቃ የሚደረግ ይሰራል የሚል ነገር ታየኝ። ከዛ እያለ ቀጠለ። በጣም በቃ ሰው ስራ ያዝ ብሎ ሲደውልልኝ በቃ ዛት ወዝ ማይ ዴይ በቃ ብራይት ይሆንልኛል። ስቲል እሱ ነገር አሁንም እንደዛ ነው ፊልም ማረገው። ትልቁ ጎሌ ስንት ሰው ስራ ያዘ ስለሆነ ሪከርድ አረገዋል። ላይክ ሰዎች ስራ ያዝኩኝ ሲሉኝ ትራክ አረጋቸዋለሁ እና እስካሁን ባለኝ መረጃ እንግዲህ ቢያንስ 1300 ሰው አሁን እንደውም በቅርቡ ሪሰንትሊ ከዛ በላይ እየጨመረ ነው። ብዙ ሰው ስራ እየያዘ ነው። ማስተማር በጣም ከባድ ስራ ነው። ማስተማር በሳምንት አንድ ቀን ክላስ ገብተሽ የሆነ ኮርስ አውትላይን ተዘጋጅተሽ በተለይ ይሄ እኛ የምንሰጠው አይነት ትሬኒንግ ጀስት ኤዱኬሽን ኦፈር ማድረግ ላይ የሆነ ትምህርት ኦፈር ማድረግ ብቻ አይደለም፣ ኮቺንግ ኢንቮልቭ ያደርጋል። ቤማንዳ የተነሳው የሆኑ ሰዎችን በቤማንዳ ህይወታቸው እንዲቀየር ድሪም የሚያደርጉትን በተለይ ኬሪየር ዋይዝ አቺቭ እንዲያደርጉ ማድረግ ነው። ያ ትልቅ ነገር ነው ብለን ካሰብን እሱን አቺቭ ለማድረግ የሚመጡ ፈተናዎችን እንድትቋቋሚ ጉልበት ይሆንሻል ማለት ነው። ቤማንዳን በጣም ሰክሲድ እንዲያደርግ ያደርገው ነው ብዬ የማስበው። በጣም ብዙ ሰዎች ከሚጠብቁት በላይ ተደርጎላቸው ምን ላድርግ ነው፣ እናንተም ሌላን ሰው ኢምፓክት አድርጉ። ይሄ ሀሳብ እኔ ብቻ ሳይሆን ብዙ ጓደኞቼ ይሄንን በተቻለ መጠን ለሌሎቹ በተለያየ መድረክ ቱጌዘር ስናደርግ ይሄንን ሀሳብ በደንብ ብዙ ሰው እንዲገዛው በማድረግ አይ ቲንክ እሱ ላይ እኔ ማልደርስበት ከኔ በላይ 10 እጥፍ ስራውን የሰሩ ብዙ ሰዎች ከጀርባ አሉ እና ያ የውስጥ ፕሮሰሱን ወይም ደግሞ ጉዞውን ያጠነከረው ወይም ደግሞ እንዲቀጥል እንዲቆም አደረገው ብዬ አስባለሁ። ያ ይሄ ምንድነው ድራይቭ የሚያደርግህ፣ ምንድነው ሞቲቬትድ ኢንካሬጅድ እንድትሆን ሞር እንድትሰራ የሚያደርግህ የሚለው አይ ቲንክ ብዙ መልሶች አሉኝ። የመጀመሪያው በጣም ብዙ ሰው ማየው ሴቭ አድርጌ ያስቀምጣቸዋለሁ። በጣም መልእክት ይልኩልኛል፣ ፖስት ካርድ ይልኩልኛል። ቤት ሲገዙ አውት ኦፍ ስቴት የሆኑ እዚህ ያሉት ኢንቫይት ያደርጉኛል። ቤት ሲገዙ የቤታቸው ፎቶ ይልኩልኛል። በየአመቱ አመት በዓል በመጣ ጊዜ የሚገራርም መልእክት ይልኩልኛል። ለምሳሌ እስካሁን የዛሬ 5 ዓመት ይሆናል አንድ ሰው የአይኔን ብርሃን አበራህልኝ
ቴንክ ዩ አሌክስ ብሎ ሜሴጅ ላከልኝ እና እንደውም ይሄን ከጓደኞች የራሱ ሼር አደርጋለሁ። ጠዋት ስትነሺ ዛሬ ኦፈር አገኘሁኝ፣ ባክግራውንድ ቼክ ፕሮሰስ ጀምሬ ነበረ፣ ግን በዚህኛው በቃ ያንን በተለይ በጠዋት ከሰማሁኝ በቃ የዛን ቀን ደግሞ በቃ ብራይት ይሆንልኛል እና የሰዎች ሜዥር የካምፓኒን ትልቁ ሰክሰስ ሜዥር የማደርግበት የሰዎች ስራ መያዝ ነው። ገጠር ነው ያደግኩት። ከቤት የመጀመሪያ ልጅ ነኝ። እናቴ 11 ዓመት ሆኜ ነው እናቴ ያረፈችው። የሆነ የቤት የመጀመሪያ ልጅ ስለሆንኩኝ በጣም ብዙ ኃላፊነት እንዳለብኝ በቃ የነሱን ተምሬ ደርሼ እነሱን ለቁም ነገር ማብቃት በቃ የኔ ኃላፊነት ሙሉ ለሙሉ የኔ ኃላፊነት ነበር መስሎ የሚሰማኝ። ያው ገጠር ስትሆኝ የወንድም የሴትም ስራ ነው የሚሰራው። ትምህርት አለ። በትምህርት በጣም ጎበዝ ተማሪ ነበርኩኝ። ኳስ በጣም እወድ ነበር። መጫወት፣ መላፋት አሁን አንዳንድ ሰዎች የሚያዩኝ ክላስ ውስጥ በተለይ በጣም ሲሪየስ እንደሆንኩ ነው የሚያውቁኝና አንዴ እንደውም ጓደኛዬ መኮንን ይባልና አሌክስን አላወቃችሁትም ማለት እዚህ የምታዩት አሌክስ ብቻ አይደለም ሌላም አይነት ሳይድ አለው ቀርባችሁ ብታዩ ብሎ ነው። እውነቱን ነውና ስሰራ በጣም መስራት ደስ ይለኛል። ስጫወት ደግሞ በጣም መጫወት እወዳለሁ። ቤተሰብ አይ ቲንክ እኔ ከልጅነቴም ቤተሰብ ነምበር 1 ፕራዮሪቲ በቃ አይ ቲንክ ለቤተሰብ አደረኩም ቴንኩም ያስፈልጋል ብዬ አይደለም። ሁሌ የምመኘው በቃ ወንድሞችና እህቶቼ ምን አክል እንደምወዳቸው ማለት በቃ ሙቪ ራሱ ሳይ በቃ እኔ ሰው ልጁን ቢወድ ብዙ ባለቤቱን ልጁን ቢወድ ብዙም አይደንቀኝም፣ ግን በቃ ወንድሙና እህቱን ወላጁን በቃ ቤት መሰረት ነው ብዬ አምናለሁ። ይሄን አክል ወዳለሁ ብዬ አልናገርም፣ ግን ሁሌ የምመኘው ነገር በቃ ምን አክል እንደምወዳቸው ምን አክል ኬር እንደማረግላቸው ቢያውቁኝ ነው። እና ያው እዚህ ሀገር መጣሁ ረጅም ጊዜ ነው የተለያየ ነውና ከረጅም ጊዜ በኋላ አምና ሄጄ ነበር ኢትዮጵያ። ላይ ሁሉም ወላጅ አባቱን ልጁን ይወዳል። እኔ አባቴ በቃ ጓደኛዬ አባቴ ሁሉ ነገር ነበረ ማለት ላይ ሁሉ ነገር እኩል ነበር የምናደርገው። ለኔ ሊደርሺፕ ሞቲቬት ማድረግ ሰዎችን ሰልፍ ኢምፓወር ማድረግ ነው ብዬ ነው የምወስደው። ሰርክሌ ላይ the right people ቪዥኔ ወይም ደግሞ እኔ ያሰብኩትን ነገር ሼር የሚያደርጉ ሰዎች አሉኝ ብዬ አስባለሁ። ያው ሰዎች በተለያየ ጊዜ ይመጣሉ፣ በተለያየ ምክንያት ወደ ኋላ ይቀራሉ፣ ግን ሁሌም በዛ ሞመንት በዛ ጊዜ the right people ለምሳሌ ቺር ዳውን ስትሆኝ ቺር የሚያደርጉሽ ቻሌንጅ የሚያደርጉሽ ሁሌ የግድ ሴሌብሬት የሚያደርጉሽ ሰዎች ወይም ስራው የሚሰሩልሽ የተለያዩ አይነት ችሎታ ያላቸው ሰዎች አሉ። እነሱን ዙሪያ በመሆን እና እነሱንም ሞር ኢምፓወር። ሌላው ደግሞ እኔ ኤኒ ሪሶርስ የሆኑ ሰዎች ኮንትሪቢዩት ያደርጋሉ፣ የሆኑ ሰዎች ደግሞ ይወስዳሉ። ፑል ነገር ነው ብዬ ነው ማስበው። ሁሌ ከሰው የሆነ ነገር ብቻ ምንሻ ከሆነ ያ ሰው የሆነ ኒድ የሆነ ነገር በፈለገበት ጊዜ ማንደርስ ከሆነ ያ ሪሶርስ ዲፕሌት ያልቃል። ሁልጊዜ ከሆነ ሰው ብቻ የሆነ ነገር የምንጠብቅ ከሆነ we make sure እነዛም ሰዎች እኛ ሲፈልጉን available እንደሆነ እርግጥ እኔም any time በየቀኑ ላልደውልልህ እችላለሁ ላልደውልልሽ እችላለሁ፣ ግን ስትፈልገኝ really critical ከሆነ የፈለገው ነገር without excuse የፈለገው ነገር ትቼ እገኛለሁ። ያንን በዙሪያው ያሉ ሰዎች ብዙዎቹ ይስማሙበታል ብዬ ማስበው በጣም መደወል ላይ ሰነፍ ነኝ፣ ግን when you need me you have to make sure you have to know I am there። ሁሌ እርግጠኛ ሆኜ መናገር ማለት ጓደኞቼ ሲፈልጉኝ without any excuse እንደምኖር እነሱም ደግሞ ሲፈልጋቸው I want to make sure እንደሚኖሩ ማለት ነው። ይሄ ማለት የሆነ ፋይናንሻል ነገር ማቴሪያል ነገር አይደለም። በቃ የሆነ ነገር ሲከፋኝ በጣም አንድ ነገር ከአቅሜ በላይ ሲሆን ዳውን የሆነ በቃ ዳውን ነገር ሲሰማኝ ሄጄ ሼር ማድረግ በቃ ና እስቲ እዚህ ጋር ቦታ ተገናኝተን ወይም እዚህ ጋር ተገናኝተን የሆነ የምነግርሽ ነገር አለ። ያንን ቁጭ ብሎ ሰምቶኝ በቃ እስቲ እንደዚህ ብናደርገውስ ብሎ አስተያየት የሚሰጠን ሰው የሚሰማን ሰው እነዚህ በተለይ ሰዎችን ዳውን ሲሆኑ ቺር አፕ የሚያደርግ ያ
ከሌሎችም ሰዎች በጣም የማደንቀው ነገር እኔ ትልቅ የሊደርሺፕ ኳሊቲ ነው ብዬ ይሄ የቤማንዳን ጎል የተመለከተ ጥያቄ ትንሽ በፌዝ የሚታይ ነው ብዬ አስባለሁ። ቤማንዳ ጎሉን መተዋል ወይ? መጀመሪያ ቤማንዳ ሲቋቋም ሁሉ ካምፓኒ ሲቋቋም የሆነ ነገር ይዞ ይነሳል። የመጀመሪያው ቤማንዳ የተቋቋመው እንግዲህ በዛኔ በነበረኝ እውቀት ወይም ደግሞ አንደርስታንዲንግ 500 ሰዎችን ስራ ማስያዝ ነበረ። እኔ እንደውም 500 ሰው እስኪይዝ ድረስ በቃ ስንት ዓመት ነው የሚቀረው ማለት መቼ ድረስ ነው? መጀመሪያ በ5 ዓመት በቀላሉ እንደው አቺቭ 100 ሰው ስራ ቢይዝ ይሄን አክል ሰው 100 ሰው ስራ በ5 ዓመት በቃ አቺቭ እና መጀመሪያ አካባቢ ቶሎ ሰው ስራ አይዝም ቢኮዝ ገና እየተማረ ነው እና ወይ ጉድ እንኳን በ5 ዓመት በ10 ዓመት ይሄ ነገር አይሆንም ብዬ በጣም ያስጨንቀኝ ነበረ እና ከዛ ለካ ሪፍሌክት አለው ላይክ ሰዎች ስራ ሲይዙ ሌሎች ሰዎች ኢንከሬጅ ያደርጋሉ፣ በጣም ሞቲቬት ይሆናል፣ ሰው ስራ ይያዝ ቶሎ ማለት ጀመረ ማለት ነው። 2018 አካባቢ አይ ቲንክ የተባለው ቁጥር ደርሶ ወደ ማለፍ ደረሰ። ትንሽ ሪላክስ ማድረግ ተጀመርኩኝ ቢኮዝ እኔ ከዛ በላይ ድሪም አድርጌ እንዲህ ማድረግ የሚችል ካምፓኒ በቃ 500 ሀበሻ ስራ ከያዘ ኢቭን ጎሉ ራሱ ዛሬ ሆኜ ሳስበው ለምን እንደዛ አደረኩት ብዬ እላለሁ። በጣም ብዙ ሰው ሳይማር እኔ ጋርም ሬጂስተር ሳያደርግ ሪሶርሴን አክሰስ ያደርግ ነበረ ምናምን እና የሆነ ታይም ላይ በጣም እየበዛ ሄደና ሲስተሙ ኤክስፕሎድ ወደ ማድረግ ጀመረ ማለት ነው። ቢሆነ በቃ ሲስተሙ ዳውን መሆን ጀመረ ቢኮዝ በጣም ብዙ ሼር ተደረገ። እንደውም ለተማሪዎች የዛን ያሳያቸው ነበረ በሳምንት እስከ 8000 ሴሽን ላይክ ሎጊን ዩኒክ ሎጊን እስከ 10 ምናምን ሺህ ሴሽኖች ማለት ላይክ ለዛ በፍጹም ያልተዘጋ እኔ ከ300 ከ400 ተማሪ በላይ የለኝም አት ኤኒ ታይም ግን አክሰስ የሚያደርገው ሰው ሌላው የድሮም ተማሪዎች ሁሌም ሪሶርስ አክሰስ አላቸው። አክሰስ ወስጃለሁ ላይክ በታይም የተገደበ ነገር አልነበረም እና ሪሴት አለማድረጌ ወደ 2019 አካባቢ ሲስተሙ ኢንታይርሊ ኮላፕስ እንዲያደርግ አደረገው። ኢን ሴንስ በቃ ሪሶርሱ ለተማሪዎች በአግባቡ ያለ ፐርፎርማንስ ኢሹ ዴሊቨር ማድረግ አልተቻለም። ከዛ አት ዛት ፖይንት ይሄ ነገር ማቆም አለብኝ። ያንን ሪሴት አድርገን ተመልሰን 2000 ላስት ይር ላይ ስመለስ በጣም ሲስተሙም እንደገና ሜክ ሹር ይሄን የፐርፎርማንስ ኢሹ እንደማይኖር የሪሶርስ ገደብም እንዲኖር ማነው አክሰስ የሚያደርገው እንድል አድርጓል። ሶ ጎሉ መታወይ የሚለው ቅድም ያየነው የመጀመሪያውን ፌዝ ሰማው የስ ልንል እንችላለን። ግን እንደ ካምፓኒ ስፔሻሊ ሪሰንትሊ the last 2-3 years ቁጭ ብዬ ስፔሻሊ ኢትዮጵያ በሄድ ጊዜ በጣም ብሬክ አግኝቼ ነበርና በደንብ ሳስብበት አይ ቲንክ ያልተሰሩ ስራዎች እንዳሉ በጣም አይቻለሁ። ሶ ኮንሰልቲንጉ ላይ ትሬኒንግ ላይ ነው እስካሁን ቤማንዳ ሰክሲድ አደረገብኝ ነው። ኮንሰልቲንግ ላይ በጣም ስራ መስራት ይቻላል። የአይቲ ስራዎችን ወስዶ ኢትዮጵያ ድረስ እንኳን ኢትዮጵያ ማስተማር ይቻላል። ከዚህ ቁጭ ብሎ ቴክኖሎጂ በጣም ተሻሽሏል። በተለይ የኢንተርኔት በልጆች ላይ መስራት ይቻላል። ልጆቻችን አሁን እኔ ልጆቼን ከህንድ ነው የፕራይቬት ቱተር ተቀጥሮላቸው 9 ዓመትና 7 ዓመት ልጆች አሉኝ የሚያስተምሯቸው ማለት ነው። ያንን እኛ ማናረግበት ምክንያት የለም። ሁሌ ድሪም የማደርገው ነገር ሰው ያንን ብዬ ሳስበው ትሬኒንግ ካልተሰጠ ሰዎችን ካላበራ ሪሶርስ የለሽም። ግን ቤስት ኮንሰልቲንግ ላይ በተለይ በጣም እሰራለሁ ብሎ ለሚል ካምፓኒ ራሴ ትሬን አድርጌ ኮንትራቶችን ወስጄ የራሴ ተማሪዎችን ማሰራ ከሆነ ቤስት የሆኑትን ፒክ ማድረግ ስለምንችል አሁን እንኳን በጣም ብዙ ሰዎች ኔትወርክ አሉ። እስካሁን ዘላስት 2-3 መንዝ እንኳን ከ13 14 ሰው እንደዛ አይነት ነገር አስቀጥረናል። የተወሰኑን በእኛ የተወሰኑትን በሌላ ካምፓኒ አብዛኞቹ በቃ እንደውም ፕሮሚስ ካሁን በኋላ አንተ ሰው ከመጣ አሌክስ በቃ ኢንተርቪው አናረግም። ያ በጣም ያስደስተኛል። በተለይ በሼር ፖይንት በዳትኔት እንደዚህ በማይክሮሶፍት ፕሮዳክት ላይ በጣም ትልቅ ሪሶርስ እንዳለን እንትን ማሳየት ችለናል እና ያንን ስታዩ ኦፖርቹኒቲዎችን ስታያቸው ቤማንዳ በጣም ገና አሁን እየጀመረ ነው ብዬ ማስበው። 3 ፍሮንት እንግዲህ ቅድም እንዳልኩ ሰምራይዝ አደረጋቸው። ኢትዮጵያ ላይ ኮንሰልቲንጉም ትሬኒንጉም ኢትዮጵያ ላይ በደንብ ማስፋት ፈልጋለን።
እዚህ ሀገር በተለይ በኮንሰልቲንጉ በደንብ መሄድ እንፈልጋለን። አሁን ቲም ቢውልድ ላይ ነው ያለነው። የተወሰኑ ሰርክሎች ላይ ያሉ በጣም የማምናቸው ጓደኞቼ ኦልሬዲ ስታብሊሽ እያደረግን ነው። በጣም ብዙ ጓደኞቼ ምንም ሳይከፈላቸው በቃ የቤማንዳን እድገት በጣም የሚያሳስባቸው በቃ እየደወሉ የሆኑ ነገር እኔ ከጠየቁኝ ነገ ድረስ በቃ ኬት ሰርተው የሚያመጡ በጣም ብዙ ልጆች አሉ እና እኔ እነዛን ሰዎች ሁላችንም ቤኔፊት የምናደርግበት ሌላውንም ኢምፓክት በተለይ በትሬኒንጉ በተለይ ሼርፖይንት ላይ በጣም ኢምፓክት እንደፈጠረ ኮንሰልቲንጉም ላይ ኤግዛምፕል መሆን ነው የምፈልገው እና ከዛ አንጻር ገና ነው ብዬ አስባለሁ። እኔ በጣም ደስተኛ ነኝ። የሚገርምሽ ዛሬ እንኳን እንደዚህ አይነት ነገር አቺቭ ተደርጎ በጣም ትልቅ ሃርድሺፕ ቅድም ስናገረው እንደነበር በጣም ብዙ ያልተነገርኳቸው ሲቹዌሽኖች የፈጠሯቸው በጣም ብዙ ሃርድሺፕ ነው ያለፍኩት። ሁሌ ተስፋ የማደርገው አንድ ቀን ብራይት ቀን እንደሚመጣ በቃ ሁሌ ድሪም ማድረግ ነበር። በቃ የሆነ ቀን አቺቭ በማድረጋቸው በተማርኩት ትምህርት ወይ ደግሞ በገዛሁት ቤት በምነዳው መኪና አንድ ቀንም ሜጀር አድርጌ አላውቅም። ሁሌ ማስታወሰው አሌክስ በቃ ከየቱ ጋር ነው የተነሳው ማለት እኔ ላይ ገጠር በጣም ብዙ ሰዎች ብዙ ኮሚኒቲ ላይ ያሉ ሰዎች ኮንትሪቢዩት አድርገውልኝ ለዚህ የደረሰው ነኝ ማለት የጎረቤት ቡና ጠጥተሽ የሆነ ሲርብሽ የሆነ ሰው ምሳ ሰጥቶሽ እነዛን ነገሮች ዳር ታይም አይተሽ ራሱ እስቲ በቃ ተስፋ የሆነ በቃ ፖዚቲቭ ነገር ይመጣል ብለሽ ነው የምታዩና ለኔ አሁን ያለው ፐርሰናሊ ካሰብ ነው በቤማንዳም ፕሮፌሽናሊም እግዚአብሔር ይመስገን በቤተሰብ ባርኮኛል። በጣም ማለት በቃ ይሄ ሁሉ የኔ ነው ወይ እስክል ድረስ ማለት ነው። እኔ ላይክ ደስተኛ ብቻ ሳይሆን ላይክ ማለት ቃላት እስኪያጥረኝ ድረስ ማለት ነው እግዚአብሔር ያረገልኝ በህይወቴ ያ ሁሌ መርሳት የማልፈልገው ትላንትና የት ነበር ከየት ተነስቼ ነው እነማንስ ኮንትሪቢዩት አድርገው ነው ለዛሬ የደረስኩት የሚለው በጣም ደስተኛ እንደሆን ያደርገኛል። እየቻልኩኝ እንዳለገምኩ ራሴን ካሳመንኩት ያ በቃ በደንብ ተኝቼ እንዳደረግ ያደርገኛልና እነዛ ነገሮች ሁሌም እነሱን ቼክ አደርጋለሁ እና የራሴ ያቅሜ የሆነ ራሴን ሞኒተር ላይክ ቼክ ማድረግበት ስፔሻሊ እንዴት እያደረኩ ነው የሚለው ነገር ሪሊ በቃ የማስበውን ነገር ወይም ቢሆን ብዬ የምላቸው ነገሮች በዛ እየሄዱ ነው ወይ ብዬ ቼክ አደርጋለሁና ያው ሁላችንም ፐርፌክት አይደለንም ግን ሜን የምንላቸው ሜጀር የምንላቸው በጣም ኮር ናቸው የምላቸው በሶሻል በሰርክሌ ያሉት ቤተሰቦቼ፣ ስራ ቦታዬ፣ ተማሪዎቼ ደግሞ ማስተምራቸው ተማሪዎች he gives his 100% እንዲሉኝ ካደረኩኝ ያ ደስተኛ ያደርገኛል። በግል ደረጃ የሚለው ያው ልጆች ሲኖሩ በህይወት ልጆች ሲኖሩ በተወሰነ መልኩ ያንን ነገር ላይክ ያ ዲሲሽን በጣም በዛ ኢንፍሉዌንስ ይደረጋል ብዬ አስባለሁ። ካሁን በኋላ ልክ ከትምህርቱ ከማስተምረው አይ ቲንክ ኢቭን በበለጠ የልጆቹ መስመር መግባት ልጆቼ በጣም በቃ ቅን ጎበዝ በቃ ታታሪ ሰው እኔ ማቴሪያል ነገር ይሄን እንዲኖራቸው እንደዚህ ብዬ በህይወቴ አንድ ቀን ለራሴ አስቤ አላቅም። ለልጆቼም ሁሌ የምላቸው በቃ give your 100% እና ቅን በቃ ለሰው የሚያዝን ሰው ሆኖ እና ያንን ሰው እንዲሆኑ የምችለውን ለማድረግ ጥራለሁ። ነምበር 1 what are my priorities ሊስት አድርገናቸው መያዝ አለብን ብዬ አስባለሁ። ሁሌ ቼክ ማድረገው ቅድም እንዳልኩት ይሄ ነገር ባይሆን 5 ነገሮች ላይሆኑ ይችላሉ። ግን በጣም በቃ የሚከነክነኝ እቺን ለምን ቀረች የምትባል የትኛዋ ነች ቢሰራ ደግሞ the most impactful የሚሆነው የትኛው ነው የሚለው አይደንቲፋይ ማድረግ በጣም ያሳስበኛል። ነምበር 1 ካወቅ ለዛ ነምበር 1 የሚገባውን ሪስፔክት
የሚገባውን ታይም ሪስፔክት እንስጠው ነው የመጀመሪያው። ለምሳሌ አንድ ሰው ይህን ትሬን ወስጄ ኬሪየር መቀየር እፈልጋለሁ ካለ ትልቅ ሚሽን ነው። ከዛ ሌላም ነገር ልማር ይሄን ሊያርግ አይችልም። ሊሚቴሽን አለ። ሶ በጣም እንደዛ ብሪሊያንት ከሆነ ኦኬ ፊኒሽ ኢት ኢን 2 months ሰው 4 ወር የሚፈን በ2 ጨምሮ ከዛ ወደሚቀጥለው ግድል አድርጎ ያንን 100% የሚሰጠው አቴንሽን ተሰጥቶ ወደሚቀጥለው ያ ነምበር 1 ስናውቅ ፎከስ እንድናደርግ ያደርገናል ብዬ አስባለሁ። ሪስፔክት ከሰጠን የሚገባውን ታይም እንሰጠዋለን ብዬ አስባለሁ። የነምበር 1 ካወቀን የታይሙንም ሁሌ አዲስ ነገር ቻሌንጅ ያደርጋል ሪሊ ወርዝ ያደርጋል ብለን ካሳመን ነው ያ ነገር የፈለገ በቃ እንቅልፍ ማጣትም ሶሻል ላይፍ ከት ማድረግም ከቤተሰብም ራሱ የተወሰነ ቢቀነስ ቢኮዝ አት ዘ ኤንድ ከዛ የሚመጣው ነገር እነዛ ነገሮች ሁሉ የሚያካክስ እንደሆነ እናውቀዋለን። እና ሰው ያ ሞር ፎከስ እንዳደርግ እና ቻሌንጆችን ቢመጡ ለምሳሌ በትሬኒንጉ በጣም ብዙ ፈተና አለ። ለምሳሌ ሰው ይደውላል የሆነ ሰዓት በቃ ባላንስ ማድረግ ግን ለምን ጊቭ አፕ አይደረግም? ቢኮዝ ኢምፓክት የሚደረገውን ነገር ሜዠር ስታደርግ ቤኔፊቱና ኮስቱ ሜዠር ሲደረግ በጣም ብዙ ነው። ሶ ወርዝ ያደርጋል። ሌስ ሙቭ ኦን ኪፕ ኦን ዱዊንግ እንድንል ያደርጋል ብዬ አስባለሁ። ያው እንደምጠብቁት ያው ጓደኞቼ ሁሌ ይላሉ ለቤማንዳ ሰክሰስ ትልቁ ሚና የተጫወተችው ባለቤትህ እመቤት ሙሉሙላት እሷ ነች ይላሉ። እኔም በጣም እስማማለሁ። ለምሳሌ የልጆቼ በርዴ ክላስ ማለት ሚሳረግ ያላቅም ግን ጠዋት ክላስ ማስተማር ካለብኝ ጠዋት አስተምርና ሰው ከመጣ በኋላ የመጣሁባቸው ጊዜ በዲኮር ሲደረግ እንደዚህ ሲደረግ ያላየሁባቸው ብዙ ላይክ የልጆች ብዙ አክቲቪቲ አለ። ቤተሰብ ላይክ ዩ ኖ ላይክ አብሮ በጣም ብዙ ጊዜ አብረሽ ማሳለፍ ትፈልጋለሽ። ያው የተለመደው ሰዓት ሁሉም ሰው ኢቭን አንዳንዴ ልጆች መጫወት እንደፈለጉ መሆን ይፈልጋሉ። እና ክላስ ካለኝ በተለይ ከቤት ማስተማር ያንን ማድረግ አይችሉም። እና ሁሉም ሰው አሌክስ ክላስ ነው ዳዲ ክላስ ነው ሪከርድ እያደረገ ነው ከተባለ ሁሉ ሰው በቃ ወይታች ይወርዳል። ያንን እና ባለቤቴ ምንም አትናገርም፣ በጣም እንደስታን ታደርጋለች። ቅዳሜ ለምሳሌ ጠዋትን ማታ ማስተምራለሁ። በጣም ደክሞኝ ስለምባል ላይክ ከደክመኝ እንደማላወራ ያውቃል። በቃ ዝም ነው ማለት የምፈልገው because already በቃ ኤግዞስትድ እና ለኔ ጊዜ አልሰጠም እንደዚህ አትልም። to be honest ብትል ወዲያው ነው የማቆመው ማለት ላይክ ይሄ ሁሉ የተባለው ነገር ማለት because መጀመሪያ ትዳሬ መኖር አለበት ያው ቅድም ያልኩት ማለት ነውና እሷ ኮምፕሌን እሷ ባትስማማ እንደማልቀጥል እሷም ታውቃለች በደንብ ምንም የሚደበቅም ነገር የለም። ግን በደንብ አምናበት ፓርት ኦፍ የዛ ፓርት እንደሆነ በደንብ ነው የምታውቀውና ሌላው አይ ቲንክ ሰው በላይፍ ብዙ ነገር እኔ እግዚአብሔር ትልቅ አደረገልኝ ብዬ ነው ላይክ ሰላም ያለበት ቤት you know like ሰው በቤቱ ደስተኛ ካልሆነ ምንም ነገራችን ያደርጋል ብዬ አልልም። ያ ቤቴ ውስጥ እግዚአብሔር ትልቁ በህይወት ያደረገልኝ ነው። በጣም እንደስተም ታረጋኝ በጣም ኮንፊደንት የሆነች ባለቤት ነው የሰጠኝ። ያ እሷም ሁሌም ነግራት ነውና ባይዘዌ ከልጅነት ጀምሮ በጣም ያሳስበኝ የነበረ ነገር ነውና ትልልቅ ጓደኞቼ እንግዲህ ግማሹን ስም ጠርቼ ግማሹን አለመጣን አልፈልግም በጣም ትልቅ ሚና የተጫወቱ አንዳንዴ እኔ እንዴ ቢዝነሱ የኔ ነው እናንተ ነው ኢቭን የዚህ ሴሬሞኒ ራሱ ሲዘግ እኔ ጓደኞቼ የለፉትን አክል ምንም ነገር አላደረኩም። በቃ ሐሳቡን ይሄ ፔይድ ፎርዋርድ የሚለው ነገር ሪል እንደሆነ ይሄንን ሪሊ የሰዎችን ኢምፓክት እንደሚያደርግ ስላመኑበት በጣም ብዙ ስራ ይሰራሉ። አሳስቧቸው ቤታቸው ድረስ ሰው እየጠሩ ኢንቫይሮንመንት በማሳየት ሰው አፕሊኬሽን ሲሞላ ሄልፕ በማድረግ እገሌ እንደዚህ ያደረገ ደውለው ቴንክ ዩ በልልኝ እገሌ እኮ እንደዚህ ያደረገችልኝ ብለው የተረዱ ሰዎች ይደውሉልኛልና እነዛ ሰዎች አረግን እንኳን ሳይሉ ማለት ነውና ያ ትልቅ በማንነት ትልቅ ቦታ እንዲደርስ ያደረገው ነው። እነዛን ቴንክ ዩ አላለሁ።
አይ ቲንክ እኔ ከባለቤቴ ቀጥሎ በጣም ትልቅ የማመሰግነው ከሁሉ በላይ ማለት ነው ዲነካ ይባላል። እዚህ ሀገር ስመጣ የተቀበለኝ መቀበል ብቻ ሳይሆን ማለት በቃ ትህትና እኔ እንደው ይገርመኛል። በቃ ትህትና ሰው እዛ ደረጃ ትሁት መሆን ይችላል ወይ? አንዳንዴ ከውጭ ስታዩ ፌክ ነው ሰው ሊል ይችላል፣ ግን ከቤቱ ስትኖሪ ስታይ በተለይ አንቺ በጣም ትንሽ ሰው ሆነሽ በተለይ በተቸገርሽበት እንደ ትልቅ ሰው እንደሆነ እንደዛ የሚያደርስ ሪሊ በዚህ ዓለም አለ ወይ? በቃ ከአባቴ ቀጥሎ ምናልባት በጣም ኢምፓክት አድርጎኛል በላይፌ በቃ ፖዚቲቭሊ ኢምፓክት አድርጎኛል ብዬ ሁሌም ነው የምነግረው። ግርም ነው የሚለኝ በቃ ሰው እንዲህ ትሁት መሆን ይችላል ወይ? ለተቸገረ ሰው እንደዚህ ማዘን ይችላል ወይ? በጣም የሚያስደስተኝ በማንዳን ማስተማሪ ራሱ ትሬኒንግ በመስጠት ራሱ እሱ ወደ አይቲ እንዲገባ አድርገዋለሁ እና እሱ ስራ በአይቲ የያዘ ቀን ከዛ በላይ የተደሰትኩበት ቀን የለም እና ሁሌም አዲስ ነገር አቺቭ ሳደርግ የመጀመሪያ የምደውልለት ከባለቤቴ ቀጥሎ ለሱ ነው። ያውቃልም ደግሞ እና ትልቅ ቦታ እንደ ትልቅ ወንድም እንደ አባት እንደዛ ትልቅ ቦታ የምሰጠው ሰው ነው። እሱንም ለማመስገን እፈልጋለሁ። በቃ መንገዴን ላሳይ የምችለው በቃ እኛም በመንገዳችን ሌሎች እንዲሄዱበት የሚል ማለት ነው። ሶ በተለይ በትሬኒንጉ በደንብ በቃ ማንዳል የታሰበለትን አስቦ የነበረው በደንብ ሄዷል ብዬ አስባለሁ። አሁን ደግሞ እግዚአብሔር ቢፈቅድ በኮንሰልቲንጉ ሌላ ትልቅ ኤሪያ ደግሞ ወደፊት ይሰራበታል ብዬ ማስበው ልጆች ላይ ልጆቻችን በተለይ እዚህ ሀገር ያሉት በደንብ የአይቲ ሳቪ መሆን አለባቸው። አሁን ካለችው ዓለም ከሌላው ጋር ኮምፒት እንዲያደርጉ እኛ ራሳችን ችለን ከዛ ቀጥሎ ደግሞ ልጆቻችን እኔ ለምሳሌ ለልጆቼ በአመት ከ$8,000 ምናምን በላይ ነው የምከፍለው ለአይቲ 4,000 እንደዛ ኮስት ያደርጋል ትሬኒንግ ማለት ነውና ኢንፐርሰን ቱቶር አላቸው ምንድነው ዋን ዋን ቱቶር አላቸው እና ያንን ወደኛ ኮሚኒቲ ብናመጣው ብዙ ከማይት ከተለያዩ ዩኒቨርሲቲ የጨረሱ በጣም ብሪሊያንት የሆኑ ልጆች አሉ። ፕላትፎርም ብንዘረጋ እኔ ባይዘው ይሄ ሌላም ሰው ቢሰራው ይሄን አሁን የሚሰራ ሰው ሌላም ሰው ቢገኝ በጣም ነው ደስ የሚለኝ። ምንም የሚደበቅ ነገር ግን በጣም ትልቅ ሀሳብ ነው። በጣም ኢምፓክት ሊፈጥር የሚችል ነገር ነው ብዬ አስባለሁ። ከዚህ ትርፍ አይደለም ሜክ ማድረግ ያለብን ጀስት ኮስቱ ከቨር አድርጎ ተማሪዎችና አስተማሪዎችን አግኝተን ፕላትፎርም ተዘርግቶ ወደፊት በቃ የአይቲ ሀብ እንድንሆን ማድረግ ይቻላል። ያንን ወደ ሀገራችንም መውሰድ ይቻላል ብዬ አስባለሁ። ከሎጎ የቤማንዳ ሎጎ ራሱ ብንነሳ የሆነ ሃሽታግ አይነት መንገድ ነው ያለው። ያ ሃሽታጉ የሲሻፕ ኮድ የኮዱን የሚያሳይ ነው። ግን መንገዱ ሲጀምር ሰፋ ያለ ነገር ሆኖ በጣም ራቅ ሲል እየጠበበ ይሄዳል። እኛ ሳንለግም የአቅማችን ከሰራን ለኛ የተባለው ሁሉ ተከትሎን እንደሚመጣ በጣም አምናለሁ።